አንቺም 0-0 እኔም 0-0 አጫወትሽ 0 ምንድነው ደግሞ ዛሬ ይዘሽ ተጫወቱ እንጂ ምንድነው እንዴ ካንዱ ወይ ከጨዋታው ሁሉ ወይ ከመብራቱ ወይ ከማሸነፉ ሆነ ነገሩ ነው እንጂ ዛሬ ደግሞ ምንድነው የጠበሸው ኳስ ነው ያያለው ቅድም ቸልሲ ከሊቨርፑል እንደዛ ምርር ብሎኝ አልፊ አሁን ደግሞ በጥቂን ጨዋታ ደግሞ እንዴ ተጫወቱ እንጂ ምንድነው ሞቅ ደመ ሞቃት የሆነ ጨዋታ ሳይሆን እንጂ ቢያንስ እንኳን እኔ ግራ እየገባኝ ነው የመረኝ ተርፊማ በቃ አሁን እኮ ቶፕ ፎር መጨረሻውን ስላረጋገጠ ቀብረር ብለው የሚጫወቱት አንዳንዶቹ መጨረሻ ማለት ነው ገና እያሟሟቁ ነው የሚመስሉት ተጫዋቾች ቀልድ ነው እንዲያዛችሁት እኛ እኮ ጊዜ ጉልበታችንን እኮ ሰውተን እኮ ነው እያየን ያለነው ይሄንን ጨዋታ ንቀት ነው ድፍረት ነው በስርዓቱ ማትጫወቱት ወጥራችሁ ተጫወቱ ወይ ካልሆነ ረክጥሻለሁ ግን ነገርኩሽ በስርዓት ተጫወቱ ቀልድ ነው እንዲያምተን ሳስበው ማለት እኛ ራሱ አበዛ ነው አንዴ ለሲቲ አንዴ ለቼልሲ ከዛ ደግሞ ለዌስትሃም ምናምን ሳምንቱ ሙሉ 4 ጨዋታ እየቋጠረን የራሳችን ራሱ ግራ ገባን እኔ እኮ በቃ የብሩኖ አሲስት ነው ናፈቀኝ እውነት እንደው ጨዋታው ተጠናቋል እውነቱን ለመናገር እንደ ሰንደርላንድ በሜዳቸው አጫወት ከሆነ ዊን አድርገው የሚወጡበት በጣም ብዙ እድል ነበር እርሜ ለሴላመንስ የመሪ ነው ማለት ለውድ በቃ ለጀግናው በረኛችን ለሴላመንስ በጣም ብዙ እድል ነው ያከሸፈባቸው እናም ዳአጠቃላይ ብናሽንፍ በጣም ደስ ይለኝ ነበር ግን ደግሞ ሊቨርፑል በአንፊልድ ነጥብ ስለጣለ ምንም የሚያስጨንቅ ነገር የለም ፈታበሉ በነሱ ሜዳ በሰንደርላንድ ሜዳ ነው ፋሚሊያንስ ይህ ቪዲዮ ኮፒ ሊንክ ማድረግ እንዳይረሳችሁ የማንቼ ፋሚሊያንስ ኮፒ ሊንክ ማድረግ እንዳይረሳችሁ ብስሚላህ እንኳንም አለቀ የሚያስበል ጨዋታ ነው ወላሂ ለአዚም በአላህ በቃ ዲንጫ ሴሌመንስ በጣም የሚገራርሙ ኳሶች ነበር ሻውጤ ነበረው በቃ አንድ ለአንድ እየተገናኘ ማለት ነው እኔ እንጃ ሌላው በቃ እኔ እንጃ ስላላሸነፈን ይሁን ምንም አልታየኝም በቃ ሩጫችሁን ጨረሳችሁ ቻምፒየንስ ሊግ ገባችሁ ለነገሩ ይሄ እከክ የሆነ ቡድን ነው በዚህ አጋጣሚ እከክ ማለት ነው